ሰላም ሰላም ውድና የተከበራችሁ የሰው ሚዲያ ቤተሰቦች የሰው ሚዲያ ሰውኛ ጉዳዮችን ይዞ በአዲስ ሐሳብ ለሰው ለእናንተ አዘጋጅቶ ይዞ መጥቷል ማለት ነው። እናንተም ላይክ፣ ሰብስክራይብ፣ ሼር እና ኮሜንት ማድረጋችሁን አትርሱ። እንግዲህ ሰሞኑን እንደምታውቁት ከዚህ በፊት በማህበራዊ ሚዲያ በተለይም ሰይፉ በኢቢኤስ ከቀረበች በኋላ በልዩ ልዩ ምክንያት ተጋጭተው የነበሩ ኩላሊት እስከ መስጠት ያደረሰው ፍቅር በኋላም ብዙዎችን በተለያየ ጎራ ያሰለፈውና ብዙ ያስባለው ማህበራዊ ሚዲያውን የተቆጣጠረው ጉዳይ ነበረ። የሱም የሩሃማና የሀብታሙ ጉዳይ ነው። በቅርብ ቀን ደግሞ በእይታ ቲቪ ቀርበው እርቃቸውን ሰምተናል ማለት ነው። መታረቃቸው መልካም ነው። ስለዚህ ይህን መሰረት አድርገን እኛ እንደ ሰው ሚዲያ 3 ጉዳዮችን ለእናንተ ልናደርስ መጥተናል ማለት ነው። የመጀመሪያውና ዋናው ነገር እንደማንኛውም ሰው ሰላም እንደሚያስደስተው ሰው ሰዎች ሲፋቀሩ ማየት እንደሚያስደስተው ሰው የሰዎች መልካም ነገር እንደሚያስደስተው መልካም ነገር እንደሚመቸው ሰው እኛም ሰው ከመሆን ባሻገር ስለ ሰው የምንሰራ እንደመሆናችን መጠን በመታረቃቸው በጣም ደስ ብሎናል። በዚህ ሰዓት የሚያጋጩ ብዙ ጉዳዮች በብዙበት ከግጭት ማለትም ካለመግባባት ወደ መስማማት ከመጣላት ወደ መፋቀር ተመልሶ ሰው በእርቅ ሲገለጥ ጥሩ ነውና ስለዚህ እነኚህ ጥንዶች ተፋቅረው ለመኖር በአዲስ ራሳቸውን አዘጋጅተው ቃል ገብተው ወደ እርቅ በመምጣታቸው ደስ ብሎናል። እንግዲህ ያው ሾው ካልሆነ ማለት ነው ጥርጣሬያችንም እያስቀመጥን ነው በዚህ አጋጣሚ የምንሄደው። ሁለተኛውና ሌላው ልናጋራችሁ የፈለግነው ምክራችንን ነው። ምክር ምንድነው? እንደ ሰው ሚዲያ ሰው የሆነ ሁሉ በሰዋዊ ሚዛን ነገሮችን ማየት፣ መተንተን፣ መረዳት መቻል አለበት። ሰው የሆነ ሁሉ መረጃ ማስረጃ ሳይኖረው ከየትኛውም ወገን ከመቆም መቆጠብ መቻል አለበት። ሰው የሆነ ሁሉ እንደ ሰው ለሰው የሚበጅ ሀሳብ ከመሰንዘር ባሻገር አንዱን ሰው አቁስሎ ሌላውን ሰው ለማዳን የሚያደርገውን ሩጫ ማቆም መቻል አለበት። ምን ለማለት ነው የፈለግነው? ከዚህ በፊት ልጆቹ በማህበራዊ ሚዲያ በነበራቸው የእርስ በርስ ንትርክ ወይም አለመግባባት ከተለያየ ወገን ማለትም ከሱም ጎራ ሁነን በተለያየ መንገድ ደጋፊም ነቃፊም ሆነን የተገለጥን ትዝብት ላይ ወርቀናል ማለት ነው። ለምን ቢባል በተለይ በባለትዳሮች መካከል ጣልቃ መግባት በጣም እንኳን በማህበራዊ ሚዲያ በኑሮ ደረጃ በጉርብትና ራሱ ሰው የሚጠበቅበትን ሰዋዊ ግዴታ ይወጣል እንጂ በጥንዶች መካከል ጣልቃ መግባት እንደሌለበት እነኚህ ጥንዶች ትልቅ ማሳያ ናቸው። ለምን ቢባል እሷን ደግፋችሁ እሱን ነቅፋችሁ እሱን ደግፋችሁ እሷን ነቅፋችሁ ቆማችሁ የነበራችሁ ሰዎች ሁሉ ግንኙነታቸው እንዳይመለስ ፍቅራቸው እንዳይታደስ ጸባቸው ግን እንዲባባስ ከማድረግ ባሻገር ትዝብት ላይ ነው የወደቃችሁት። ምክንያቱም የባልና የሚስት ጉዳይ መጨረሻ ላይ ምን እንደሚፈጥር ስለማይታወቅ በመታረቃቸው ደስ ብሎናል። እነሱን ከተለያየ ጎራ ስንደግፍ ስንነቅፍ የነበርን ሰዎች ግን ከእንደዚህ አይነቱ ድርጊታችን ልንማር ይገባል ማለት ነው። ወደፊትም እንደዚህ አይነት ነገሮች ቢከሰቱ ቢፈጠሩ ወደ ማህበራዊ ሚዲያ ቢመጡና ቢዛመቱ እኛ እውነታውን በመረጃና በማስረጃ አስደግፈን ሰዋዊ ግዴታችንን ከመወጣት ማህበራዊ ግዴታችንን ከመወጣት ሀገራዊ ግዴታችንን ከመወጣት ባለፈ በማናቀው ነገር አንዱን ደጋፊ ሌላውን ነቃፊ ሆኖ መገለጣችን ምን ያህል ከጊዜ በኋላ የሚያመጣውን ችግር ማየት እንደማያስችለን ትልቅ ማሳያ ነው እና ይሄንን ነው ልናደርሳቸው የፈለግነው። ማለትም በምናቀውም ጉዳይ ላይ እንኳን በምናቀው ጉዳይ ላይ ጣልቃ መግባት እንደሌለብን ማሳያ ነው ማለት ነው። ለምን ይታረቃሉ? መልሰው የባልና ሚስት ጉዳይ መልሰው ይታረቃል። አይደለም ባልና ሚስት ይቅርና እህትና ወንድም ይታረቃሉ። በእኛ ዘመን ደግሞ ይህ ዘመን እንደሚታወቀው ማህበራዊ ሚዲያው ትኩረት ለመሳብ ዝና ለማግኘት በዚያውም ደግሞ ገንዘብ ለማግኘት በሚባሉ ሰበቦች ብቻ ሰዎች የውሸት ታሪክ ፈጥረው ለመገለጥ የሚጥሩበት ወቅት እንደመሆኑ መጠን በእያንዳንዱ ጉዳይ ላይ ጥንቃቄ ማድረግ ይፈልጋል። ከመደገፍም ከመንቀፍም በፊት ምክንያት በማስረጃና በመረጃ ተደግፎ መቅረብ ስላለበት ምክንያት ብናቀርብ እንኳን ራሱ እንደ ሰው ሊሳሳት ይችላል፣ እንደ ሰው ሊወድቅ ይችላል፣ እንደ ሰው አላስፈላጊ ህይወት ውስጥ ሊገባ ይችላል፣ እንደ ሰው ከማህበረሰባዊ እንቅስቃሴው ሊያፈነግጥ ይችላል፣ እንደ ሰው ከፈጣሪው ህግ ጭምር አፈንግጦ ሊገለጥ ይችላል። በዚያ ሁኔታ ውስጥ ሰዋዊ ግዴታን ከመወጣት ባሻገር ወደዚያ ነገር ጣልቃ ገብቶ አንዱን ደጋፊ ሌላውን ነቃፊ ሆኖ መገለጥ ግን ማህበራዊ እሴትን የበለጠ እንዲሸረሸር ከማድረግ ለፈጣሪ መታመንን እንዳይለመድ ከማድረግ ባሻገር ሚና አይኖረውምና በዚህ ጉዳይ ላይ ምክራችን ልናደርሳችሁ ነው። ሶስተኛውና የመጨረሻው ትዝብታችንን ነው። ትዝብታችንን ምንድነው? እንግዲህ አሁንም እንደተባለው እነኚህ ጥንዶች እሷ በሰይፉን በኢቢኤስ ፕሮግራም ላይ ቀርባ ስለ ታሪካቸው ስለ ፍቅራቸው ካወራች በኋላ ኩላሊቱን ሰጥቶኝ ካለች በኋላ ከዛ በተቃራኒው ጎን እሱ ደግሞ ያነሳውን ወሬ ምክንያት በማድረግ እንደተባለው ቅድም ሳወራ እንደነበረው ደጋፊና ነቃፊ ሆነን ብዙዎቻችን ነገሩን በጣም ስናጣጣፈው ነበር። ማህበራዊ ሚዲያውን ተቆጣጥረውት ነበር። የነሱን ጉዳይ የማያወራ ላይቭ ገብቶ የነሱን ጉዳይ የማያነሳ
ቲክታከር አልነበረም በብዛት ማለት ይቻላል። አሁን ደግሞ በተቃራኒው ታረቁ ሲባል ግን ቀዝቅዟል እና ምን ያህል ወዴት እየሄድን ነው? ከፍቅር ይልቅ በጸብ፣ ከመታረቅ ይልቅ በማጣላት፣ ከማግባባት ይልቅ በማለያየት ምን ያህል ብዙዎቻችን እንጀራ ለመጋገር የግል ፍላጎታችንን ለማሳካት ምኞታችንን እውን ለማድረግ እንደምንሮጥ ማሳያ ነው እንጂ እንደ ሰው በተለይ እንደ ኢትዮጵያዊ ከዛም ባለፈ ደግሞ በየትኛውም እምነት እንኑር አማኝ ሆኖ እንደሚገለጥና ፈጣሪውን እንደሚፈራ ሰው ሰላም የሚያስደስተው ሆነን መገኘት ነበረብን። ያ ማለት ምን ማለት ነው? መለያየታቸውን፣ መጣላታቸውን፣ አለመግባባታቸውን ለማጧጧፍ ለማባባስ የተሯሯጥነው ያህል አሁን ታርቀው ሲገኙ ሰላም በመፍጠራቸው ልንደሰትና ያንንም ደግሞ ልናስተጋባው መታረቅ ምን ያህል ዋጋ እንዳለው ማሳየት የምንችልበት እድል ነበረ። ይህ ባለመሆኑና አብዛኞቻችን ለሰላም ብዙ ዋጋ የማንሰጥ መሆናችንን ከማየት አንፃር ትዝብታችን አስቀምጠናል። የመጨረሻ ግን እንደ አራተኛ የሚይዘው ሳይሆን ቪዲዮውን ገብቼ ስመለከት ኮሜንቶችን እያየሁ ነበረና ኮሜንቱ ላይ ያሉ ነገሮች ብዙዎቻችን ሰላም ፈላጊ መሆኑን የሚያረጋግጡና የሚያስደስቱ ናቸው። አንዳንዶቹ ተሞክሮ እንደ ጥሩ ወስደውታል። ምናልባት እናትና አባቴ ታርቀው ባይ የሚሉ አይነት ምኞታቸውን የሚገልጡ የጻፉ ሰዎች አሉ። ከዚያም ባሻገር ደግሞ አሁን ባለው በኢትዮጵያ ውስጥ እየተፈጠረ ባለው አለመግባባት ምክንያት ያሉ ግጭቶች እንደዚህኛው ሰላም ሆነው ማየት እንፈልጋለን የሚሉና ለዚህም ሰላም ይወርዳል ብለው ተስፋ የሚያደርጉ ለዚህም ሰላም አምጣልን ብለው የሚጸልዩ የሚጠይቁ ሰዎች ሁሉ ያሉበት ነውና ዋናው ነገር የሁለቱ ሰዎች በማህበራዊ ሚዲያ የከረረ የነበረውና ብዙዎችን ያነጋገረው ጸብ አሁን ላይ ታርቀው በመገኘታቸው በሀገር ደረጃ ራሱ ሊመዘን የሚችል ሰላምን ለማምጣት እንደ አርአያነት የሚጠቀስ አድርገው ኮሜንት ላይ የጻፉ ሰዎች አሉና ጥሩ ነው። በጥቅሉ ግን ትዝብት ውስጥ ሊጥለን የሚችል ነገርን ከማድረግ ብንቆጠብ፣ በተለይ በባለ ትዳር መካከል ጣልቃ ገብቶ ባልን ወይም ሚስትን ደጋፊ ሆኖ እንዲቀራረቡ ማድረግ ሲቻል እንዲራራቁ፣ እንዲለያዩ፣ እንዳይግባቡ ማድረጉ ማህበራዊ እሴትን ማህበራዊ ተቋምን ካለ ማስቀጠሉ ባሻገር ራስንም መጨረሻ ላይ ማዋረድና በራስ ድርጊት የማፈር ሁኔታ ውስጥ ሊያስገባ ስለሚችል በዛ ልክ ብንጠነቀቅ እንላለን። ከዛም ባሻገር ግን እንዳልኩት በማህበራዊ ሚዲያ እንደማየታችን መጠን እውነት ያርገውም እንላለን። ላይክ፣ ሰብስክራይብ፣ ሼር እና ኮሜንት ማድረግ እንዳይረሳ። ሰላም ሁኑ።